አንተ ደብሽ ጀምሬ ነበር ባለፈው ሳምንት ነው የጀመርከው እንዴ? በስማ አውድ ወይኔ ባለፈው ሳምንት በዚህ ምን እንከራከር? እሺ ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ታሪው እኔ ልግቦ ተገፊው ግቢ አንቺ በዚህ ገቢው እና ደህና ነን ወስፋ ለመድኃኒዓለም አለን ደህና ነን። እኛ ሳምንታችሁ እንዴት ነበረ? ቤተሰቦቻችን አዲስ የመጣችሁ ደግሞ እንኳን ደህና መጣችሁ። ቪዲዮን ከመጀመራችሁ በፊት ግን ሰብስክራይብ በማድረግ ጀምሩ፣ የደውል ምልክቱን ተጫኑ። ቪዲዮቻችን ቶሎ ቶሎ እንዲደርሳችሁ ጥሩ ጥሩ ሀሳቦች ወጎች እናወጋለን እና ታተርፉበታላችሁ። ሶሻል ሚዲያዎቻችን ላይ ዩቲዩብ ላይ ተጽፎላችኋል፣ ፎሎ አድርጉ። እንድናነሳ የምትፈልጉት ሀሳቦች እንደኛ እንደራሳችን እንደኔ እንድናወራ የምትፈልጉትን እንድንወያይበት የምትፈልጉትን ሀሳብ ኮሜንት ላይ ማስቀመጥ ኢንቦክስ ማድረግ ትችላላችሁ። በተጨማሪ ደግሞ ሶኒያ ይሄን ስራ ብትሰሪልን የዶሜን ስራ ብትሰሪልን የምትሉት ሀሳብ አንዳንዴ ስትነጋገሪ ነው የሚመጣው። እኛ ያላሰብነው ሊኖር ስለሚችል ጻፉልንና እናስብበትና ጥሩ ሀሳብ ካገኘን ማንሰራበት ምክንያት የለም። ኮሜንታችሁ በጣም ያስፈልገናል። ልክ እኛም ቁጭ ብለን እናንተን እንደምናወያያችሁ ሁሉ እናንተም እኛን እንደምታወያዩን እንድታውቁ ኮሜንቶቻችሁን እናነባለን። ስለዚህ እንድታወያዩን ሀሳባችሁን አስተያየታችሁን ግለጹልን። ይሄ ሁሉ ማዘብዘብ ወይኔ ይሄ ሁሉ ስለያጣሽ ሀሳብ አምጡ ነው። ሀሳብ አፍልቁ ነው። ወግ አምጡ። ወግ ጨርሳ ዛሬ ስለምናወራ የምትፈልጊ በቃ ዛሬ ስለምንድን ነው የምናወራው? ስለሚያነቁ ሰዎች ለምን አናወራም? ይሄ እናነቃቃለን። ከእንቅልፍ አንቺ አለሽ ከህይወትሽ ነው። እኔ የሚያንቀሳቅሰኝ ሰው አለ ህይወት ውስጥ ከሚያነቁ ሰዎች ህይወት ከላይሽ ካለችበት ነገር እናነቃለን። ይሄ ሞቲቭ የሚያደርጉ ሰዎች ስለነሱና ስላለው ሪል ላይፍ ህይወታችን ላይ ስላለውና እነሱ ስለሚሉን የቱ ይገናኛል አብሮ ሄዳልስ አይሄድም የሚለው እስኪ ተወሰነ እንደራሳችን እንደኔ ሀሳብ ልስጥበት። አንቺም እንዳንቺ ሀሳብ ስጭ። እኔ በህይወቴ ሞቲቭ ከሚያረገኝ ሰውና ጥቅስ መቼም የማይነቃቀኝ ሰው ነኝ። እውነት በጣም ነበር። አዎ ነገ ዛሬን ታልፋት ዘንድ ነገን ተመልከታት አይነት ጥቅስ በጣም ነው። አይዞሽ ያልፋል። እኔ እንደኔ ነው ተናገር። አይዞሽ ያልፋል። አዎ እንደዚህ አይነት ነገሮች እውነት አይመቸኝም። ምክንያቱም ህይወት ብስል አደርጋኝ አሳይታኛለች። በጥቅስ አይደለም ያሳየችኝ በተግባር ነው ያሳየችኝ። አዎ እንደ ወርቅ በሙዚቃዎች ምጠላቸው ነገን አታስብ ዛሬን ተደሰት ምናምን ነገም ያሳስበኝ አይደለም በኋላ ከሆነ ሰዓት በኋላ የሚያሳስበኝ ብዙ ነገር አለና እሺ አዎ እንዴ አንቺ አይኑ አቃል ሮጣለሁ እንደሚያስቅሽ እንደዚህ አይነት ነገር ወይ ከባድ ጥሩ ጎንና መጥፎ ጎን አለው ብለን እንጀምር። መጀመሪያ ወይስ ሙሉ አንቺ መጀመሪያ ሙሉ ለሙሉ እንደራስሽ ጥሩም ጎን አለው መጥፎም ጎን አለው ብለሽ እንደኔ ሐሳብ ልሰጥ እኮ ነው ማለት ጣውት አሁን ለምሳሌ አንዳንድ የሚያነቁ ሰዎች ወይ እናነቃለን የሚሉ ሰዎች ወይ ሞቲቭ የሚያደርጉ ሰዎች በጠዋት ተነስተህ ሩጥ ወይ ደግሞ ምን ትሰራለህ እስከዚህ እንትናን አድርግ እንደዚህ አድርግ ልበስ ዘንጥ ውጣ ሰው አገኝ ምናምን የት ነው ማገኝ? ታክሲ ሳይኖረኝ የትቼ ነው ማንን ነው ማገኝ? ሮጭ እስከዛስ መጥቼ ምን በላለሁ? የምታነቂው ሰው ማን ነው? ለምሳሌ የሆነ ነገር ኖሮት ቁጭ ብሎ ምን መስራት እንዳለበት ግራ የገባን ሰው ማንቃት ኦኬ ያስኬዳል። ታደሰ እንዲህ ብትሰራ እንዲህ ብታረግ በዚህ መንገድ ብትሄድ በዚህ ሂድ ውጣ ግባ ብትይው እሺ እኔ ምንም ሳይኖረኝ ታክሲ የለኝ መበላ የለኝ ቁጭ ብዬ ተነስ ሩጥ ስራ እንደዚህ ፍለፊትን እንደዚህ ታገኛለህ አገኛለሁ እሮጣለሁ ባይዘይ ሞቲቬሽን ከባድ ነገር ነው እንግዲህ ስሜት ያረግሻል። ቴንክ ዩ እና በጊዜው ማለት ነው የሆነ ሞቲቬሽን ውስጥ ቁጭ ብለሽ ሞቲቭ የሚያደርጉ ሰዎች ያው የተማሩ ናቸው ነው ያሳምናል ቃሎቻቸው እነሱ በጣም የተማሩ ናቸው አላቸው በቃ መንገዱ አላቸው ወይ ተሰክቱ ብዙ ሰውም እኮ ይሳካላቸዋል የሚሳካላቸውም ሰዎች እኮ አሉ ግን ለምሳሌ ማመን ራሱ የሆነ የሚሰጠው ላይክ ቤተሰቦችም ልብ በሉና ስሙ ለምሳሌ እኔ በላይፌ ምበላው የለኝም በጣም ከባድ ዲፕሬሽን ውስጥ ነው ያለሁት ለመብላት አይደለም ተነስቼ ታክሲ ይዤ ለመሄድ የማልችልበት ሁኔታ ውስጥ ነው ያለሁት
ሶ ስራ የለኝም ሞክሬያለሁ ሶ የሆነ ሞቲቬሽን ቦታ 10,000 ብር ከፍለሽ ገባሽ ያን 10,000 ብር በቃ ሞቲቭ ያደርገኛል ብለሽ የሆነ እለወጣለሁ ብለሽ ታስቢ ኦኬ ሄድሽ እንበል ከሰው ተበድረሽ አይደል ገባሽ በዛ ሞመንት የሚባሉሽ ነገሮች ሁሉ በጣም ኢማጂኔሽን ውስጥ ነው የሚከቱሽ ተቀይረሻል ጥሩ ነው አልፈሻል ህይወትሽን ከዛ ያቺ ሞመንት ልክ አልቃ ሁሉም ገና ጸጥ ብሎ ወደ ቤት መውጣት ጀምሪ አንደኛ ታክሲ የለሽም ይመጣብሻል ከዛ ያበደረሽ ሰው ትዝ ይልሻል ከዛ ሁለተኛ ቤት ስትሄጂ የምትበይው የለሽም መልሰሽ ውስጥ ትገቢያለሽ ዲፕሬሽን ውስጥ ለሰዓቱ ለዛት ነገር ለኔ ሮንግ ነው እንደኔ አራክፈሻል ይሄ ሮንግ ነው አራክፈሻል ለዛሽ ያ ሰው ዕውቀቱን ነው ሼር የሚያደርገው ሐሳቡን ግን እኔ ደግሞ ለምሳሌ የሆነ ሰው ብር አለው እንበል ማለት ትንሽዬ ብር አለው ግን ያቺ ትንሽ ብር አንሳበታለች ሶ ምንም ሊሰራባት እንደማይችል አስቦ የሚቀመጥ ሰው አለ ስለዚህ ተጨንቆ ያለን ሰው ለምሳሌ ሞቲቭ ስታረጊው ኦኬ በዚህው ነገር ለካ እቺ መስራት ይችላል ብሎ የሚነሳ ሰው አለ ሶ ሞቲቬሽን በሁለት ነው ጥሩ መንገድ አለው ማያነሳው አለ መጥፎ መንገድ አለው ያ ማለት ምንድነው ሰው መለየት የሚባል ነገር አለ ዝም ብለሽ ሞቲቭ ስታረጊ ለሁሉም ነው የተናገርሻለሽ በጣም አልበዛም ለመንቃት መንቃት የፈለግሽው እኮ አንቺ ነሽ ማለት እነሱ ያቀርቡልሻል እነሱ ያው ቢዝነስ አይዲያ ነው አዎ ያንን ግን መጠንሽን አውቀሽ ደግሞ መሄድ አንቺ ነሽ አይደል የነሱ እኮ እንትን አይደል እነሱ አዘጋጁልሽ ቻንሱን ሶ ሞቲቭ አድርገው አስተምረውሽ እንዴት ህይወትሽን መምራት አለብሽ የሚቀየሩ ብዙ ሰዎች አሉ ኦፍ ኮርስ ያውቁታል ስለዚህ ያንን ደግሞ አንቺ ነሽ ማወቅ ያለብሽ መጠነሽ ይሄ ቦታ ይመጥነኛል ሶ ይለውጠኛል ብለሽ ካሰብሽ ትሄጃለሽ እዛ ቦታ ላይ አይመጥነኝም ካልሽም ትቀራለሽ አይመጥነኝም ሳይሆን ካለሽ ችግር አንፃር ተበድሬ ነገ ላይ በጣም ከባድ ነገር ውስጥ መገባው በሞቲቬሽን ማልነቅ አይነት ሰው ከባድ ነው የሚሆነው ገባሽ አንዳንድ ሁኔታዎች እንኳን ሞቲቭ በሚያደርጉ እነዚህ ያናነቃለን በሚሉ ሰዎች አይደለም በክሬንም ማትነሽበት ሁኔታ ውስጥ ሆነሽ ተነቃለሁ ብለሽ እዛ ብር ይዘሽ እዚህ በስራ አድርገሽ ስትሄጂ ሌባ ይቀማሻል ይሆናል አይደል ሌላላሽ ሌላ ችግር ፈጥረሽ ትመለሻለሽ አዎ ግን እሱን ብቻ ማበልም መጀመሪያ ያለብሽ በዚህ ነገር እነቃለሁ በቃ የህይወቴ መስመር የሚይዝበት ነው ብለሽ አግነሽ ተቀበለሽ የምትሄጂ ሰው መሆን አለብሽ እንዳቃኔ አሁን ሄጄ በቃ ተቀብያለሁ መኪናው አለኝ ቤቱ አለኝ ስራውን ትንብሏል በቃ እኔ እንዲህ ነኝ እኔ እችላለሁ ምናምን ብዬ በቃ ተወረጫጭቼ ምናምን መጥቼ ስመጣ ሁሉ ነገር ታድርሽ እዚህና ቅድም ከሞራልሽ ይነካል ስለዚህ ከባድ አዎ ግን እኔ ደግሞ ለሞቲቭ የሚያደርጉ ሰዎች እኔ ደግሞ ትንሽ ስህተት ነው ብዬ የማስበው ስትናገሪ ሶሻል ሚዲያ ላይ ሁሉም ሰው ነው የሚሰማሽ አይደል በጣም ሶ አንዳንድ ጊዜ ለየት ያለ ሞቲቬሽን ለምን አይሰራም ላይክ ለምሳሌ ለሁላችንም ለተራበ ምግብ ላጣ ገና መብላት ላልቻለ ሰው አሁን እንደምትዩ ያልሆነ ኢነርጂ አትሰጪው ሶ ዌስት ነው የሚያደርገው ኢነርጂ ገብቶሻል ሼፍ ማርከስ ካይዳ ተበላለ እመን ብለሹ አስቢ ሲወጣ ሽሮ መብያ አሁን ታዲያ ይሄንን እሱ ካመነ ማን ነው ውስጥ እንዴ ያለውም ሰው ስተተኛ ነው እንጂ እንዴት ነው የስንት ሺህ ብር በጣም ውድ የሚባል ቤት ሄጄ እኔ ሽሮ አቅቶኝ እዛ ቤት ሄጄ እንደምበላ ምን የሚሄደው ከዛ ደግሞ ምን መሰለሽ ስተት የመጣው ሞቲቬሽናል ስፒከር የሚባሉ ፕሮፌሽናል አሉ በጣም እያንዳንዱ ማይንድ የሚያነቡ እያንዳንዱ ሰው ችግር የሚሰሙ ሶ የሆነ ሰው ሚበላ ያጣው ሰው በምን መንገድ ሞቲቭ መደረግ እንዳለበት መስራት የሚፈልግ ብር ኖሮት መንገድ ያጣ የሚያሳዩበት ዕውቀት ኖሮት ደግሞ በምን መንገድ ያንን ዕውቀትን ወደ ብር ይቀይራል አሉ አሁን ላይ ግን እኔ ሁሉም ሰው ሞቲቭ ማድረግ ጀምሯል ሞቲቭ ስፒከር ሆኗል ተነስቶ ማለት አንዳንዴ ግራ ነው የሚገባኝ አብዛኛውን ሰው እንግዲህ ካየነውም ከሰማነው ማለት ነው የሚያነቁሽ የተባሉ ሰዎች ይመጣሉ አቤት ልጆኝ ይሉሻል ያየሁት ችግርና መከራ እንደዋዶ ግሪን ሄጄ መበላ የለኝ ጎዳና አድሬ ግመል ገላምጦኝ አክስት ገላምጣኝ ገብተከልክዬ በቃ ችግሩ የሚያወሩት ልብሽን በቃ ቀልጦሽ እንዴት ያሳዝናል እኮ ይኖርብሻል ምንም ቻ እንደዛ ከዛ ተነስቼ ነው ብሎሽ ምናምን የሆነ ሚሊዮን ይጠራልሻል እና አንቺን ሊያነቃቃ ነው ግን የመጣው እንዴት ነው ከዛ ሁሉ ጎዳና ምናምን ተነስቶ ቀጥታ ሚሊዮነር የሆነው ግን አምነሽ ጨበለሽ
እንደ መስመር አለው መንገድ አለው። መንገዱን ግን አብዛኞቹ አይናገሩም። ይሄ እናነቃለን ያሉበትን ቦታ ነው የሚነግሩን። ማለት ችግሩን እኮ ክሬት አድርገውትም ሊሆን ይችላል። ዊ ዶንት ኖ። ማለት ሊስትሮ ነበር ማለት ጨማምሮ የሚናገሩበት ነገር ሊሆን ሰው ሊስትሮ ነበርኩ አሁን ግን እዚህ ደርሻለሁ ቢልሽ ሊስትሮ በቀን ስንት ነው የሚያገኘው? ከዛ እንደ ቢቆጥብ እሺ 10 አመት ቆጠበ ምን ብል ካልኩሌት ማድረግ ይቻላል። ካልኩሌት አድርገሽ ትደርሽበታለሽ። ከዛ ሊስትሮ እየሰራሽ ቀጥታ እኮ አትገቢም ወደ የሆነ ቢዝነስ ታርግኝ ያቺ ቢዝነስ የሆነ ፋውል አለ። በቃ ሰው ልጅ ማመን ያለበት ነገር አለ። ለምሳሌ ከሊስትሮ ያጠራቀምሽውን ብር የሆነ ነገር ላይ ታውያለሽ አነስ ያለ ከዛ እሱ ደግሞ አጠፍ ያደርግልሻል አይደል? እንደዛ ያረሽ ትቀየራለሽ እንጂ ባንዴ ተነስተሽ ሆቴል ወይ ደግሞ የሆነ ሬስቶራንት አካፍችም። አይ ብቻ መሀል ላይ የሆነ የሚጠቀሟት ዘዴ አለች። እሷን ነው የማይነግሩ እንጂ መጥቶ ለማንቃት እኔ አሁን አንድ እንደዚህ አይነት ታሪክ ያለው ሰው መጥቶ ሊያነቃኝ አይችልም። አሁን ለምሳሌ መስመሩን አይናገሩማ። ድክም ያለው በጣም ዲፕሬሽን ውስጥ ያለ ሰው በጣም በቃ ከአቅሙ በላይ የሆነ ሰው ተነስተሽ አንተ እኮ ስለማጥር ነው ስለማጥግር ነው አንተ ስላልሞከርክ ሰለፍ ስለሆንክ ነው። አሁን እሱ ዲፕሬሽን ውስጥ ነው። የሆነ ነገር ስትመክሪው እኔ አይሆነኝም ይሄ እንትን አይለኝም የሚልሽ ሞክሮ ነው። ይሄ ሰው ሞክሯል ብዙ ነገር። እንደው ባይ ዘ ወይ ሞቲቭ ከሚደረጉት ይልቅ ሳይደረግ በዛ ላይፍ ውስጥ ላይፍሽ ራሱ ሞቲቭ የሚያደርግሽ ያለፈ ያልፍ ሰው ይማራል። ሞቲቭ የሚያደርግሽ ሞር ላይፍ ባይ ዘ ወይ አሳይታሽ ነው የምትመጪው። ወደፊት ሰው ስላለሽ አይደለም ያ ላይፍ አሳይታሽ ነው። ኖረሻት አሳይታሽ ራሱ ማወዳደር ያለበት ራሱን በቃ አለ አይደለ ለማሻሻል ያለፈ ህይወቱን ነው ማየት ያለበት። ቀጥተኛ ህይወት ወይም ቀጥ ያለ መስመር ህይወት የሚኖሩ ሰዎች እንደዚህ በቃ ምንም አይነት ስትራግል የማያዩ ሰዎች እድለኞች ናቸው። ግን ይሄ ማጣት፣ መታመም፣ መጎዳት ምናምን የሚያውቁ ሰዎች ግን ከጀርባ ካለው ህይወታቸው ከኋላ ህይወታቸው የበለጠ ሞቲቭ የሚያደርጋቸው ነገር ማለት የሆነ ሰውዬ ወይም የሆነ ሰው ሴትዮ ወይም ደግሞ የሆነች ወጣት መታ እንደዚህ ነው እኔ አሁን በዚህ በ3 አመት ውስጥ እንዲህ ደረስኩ ብትለው እሱ ካሳለፈው የበለጠ ቁስል የራሱ ቁስል የሷ ቁስል ካመመው ችግሩ እሱ ጋር ነው ማለት ነው። አንቺ ያሳለፍሽው ቁስል ነው አሞሽ እሱን ነው ማሸነፍ ያለብሽ። ስለዚህ ሰው ልጅ መጀመሪያ ሞቲቭ ሊያደርገው የሚገባው ያለፈ ማንነቱ። ከዛ ደግሞ ሁሉም ችግር ያየ ሰው ሁሉ ሞቲቭ ማድረግ አይችልም። አሁን በጣም ሶሻል ሚዲያ ላይ ያየሁት ያለው ነገር የሆነ ሰው የተሰቃየን ህይወት ሼር ነው ማድረግ ያለብሽ። የኔ ህይወት ይሄን አልፈለማራሽ ከዚህ ውስጥ ተማሩ እንጂ ብለሽ መስጠት ያለብሽ አንቺ ይሄኔ ነው ሞቲቭ ማድረግ አትችልም። እኔ ያው ሞቲቭ ማድረግ ፈልጋለሁ። ያ ግን ለዛ ነገር ብቁ መሆን አለብሽ። አንቺ ብቁ ነኝ ከዚህ ማለት አወራለሁ እጅግራለኝ ትፈልጊው ምንድነው እጅግራለኝ ማውራት እችላለሁ። ገደል ልከቻቸው ለምን እጅግራለኝ ማውራት እችላለሁ መናገር እችላለሁ። ስለዚህ ሞቲቭ አደርጋለሁ። በቃ እንደዛ እኮ እግርና ጀለው ነው ሞቲቭ የሚያደርገው ብላስ ስላለኝ ሞቲቭ አደርጋለሁ። ቴንክ ዩ ሶ እንደዚህ አይነት ሞቲቭ የሚያደርጉ ማለት ነው። ሞቲቭ ማድረግ እችላለሁ እኔ ለምን ተናግሬ ማሳመን ችሎታ አለኝ። ተናግሬ ማሳመን ችሎታ ስላለኝ ያንን ተጠቅሜ አንቺን በምትፈልጊው በምትወጂው አንቺ ትችላለሽ ማለት አንቺ ባይዘው አውርቶ ማሳመን በጣም ነው የምትችለው ከሚባል እኔ ደግሞ አውርቶ ማሳመን ምናምን ችግር ላይ አይዞኝ ማንም ዞር ብላ አብላባብስ ይችላል በማዘን እኔ ግን በደንብ ሞቲቭ አድርጌ በመስራት ይችላል። አፏ ከባድ ነው በጣም የምታሳምነው በጣም እና አንዳንዴ እና እንደዚህ አይነት ሰዎች ናቸው ሞቲቭ የሆነ ነገር ማውራት ፈልጌ ከእሷ ጋር ለማሳመን ሲያቅተኝ እናድደር አኩርፋለሁ። ግን አብዛኛውን ሰው ስክሪፕትድ የሆነ ላይፍ ይነግራቸዋል ማለት ሁሉንም እያልኩ አይደለም። አንዳንዴ መረዳት አሁን እኔ መጥቼ በቃ የሆነ ነገር ምናምን ቆንጆ ሞቲቭ የሚያደርጋችሁ ህይወታችሁ ሊነካ የሚችል የሆነ ነገር ላወራ እችላለሁ። ስክሪፕትድ የሆነ ገባሽ አይደለ? በጣም ተነክታችሁ ምናምን ግን ዋው በቃ ምናምን የምትሉት ግን በቃ ሪል ላይሆን ይችላል። ግን አንዳንዴ ደግሞ እኮ የሚጠቅመው ሰው ግን ደግሞ ሰው አለ። ሁሉንም ኢነርጂው ጊዜያዊ ነው። እኔ አይቻለሁ። ኢነርጂው ጊዜያዊ ነው የሚያደርግሽ። ስሜት ኢነርጂ በነገራችን ላይ የሚያልቅ የሚጎድል የሚሞላም ስሜታዊ ነን ሰዎች። አንዳንዴ ድክም ልብሽ ድክም ይለዋል። አንዳንዴ ደግሞ ጥንክር ታያለሽ። አንዳንዴ ደግሞ ታዝኛለሽ። አንዳንዴ ትደሰቻለሽ። ስሜት ተለዋዋጭ ነው። ይሄ ሁሌ ፉል ኢነርጂ ልትሆኑ አትችሉም። በቃ ይሄ እውነታ ነው። ሁሌ የስራ ፍላጎት ያላችሁ ሁሌ በቃ ሃፒ ሁሌ ምናምን አትሆኑ።
እነሱም ስራ ስለሆነባቸው ነው ገብተው ተነስ ስራ የሚሏቸው ስራቸው ነው ገባሽ ሁሌ አሁን ለምሳሌ አንድ መንግስት ሰራተኛ ጠዋት ገብቶ ምናምን መስራት ግዴታ አለበት ወይ የባንክ ሰራተኛ ጠዋት ገብቶ ኦፊስ ምናምን መስራት አለበት አይደል እንደዛ እንደማለት ነው እነሱም እንጂ ሁሌ የእውነት ኤነርጂያቸው በጣም የሚገርም ሆኖ ምናምን አይደለም ግን አሁን ለምሳሌ እኔ ብዙ ጊዜ ሳይካትሪስቶች በጣም ጎበዞች ናቸው ለምን ዲቴል ችግርሽን ነው የሚሰሙሽ መጀመሪያ ዲፕ ነው የሚሰሙሽ እነሱ ማከም ነው ቴንክ ዩ ሶ ባይ ዘ ዌይ እኔ ሞቲቭም እኮ እንደማከም ያደርጋል አይደል እንደዛ ነው መሆን አለበት ብዬ የማስበው ግን ስታከሚ ምንድነው መሰለሽ እነዛ ሰዎች መስማት መቻል አለብሽ ያንቺን ነው የሚያከሙልን ያንቺን ኤክስፒሪየንስ ብቻ ነው የነሱን ኤክስፒሪየንስ ነው አታስጠፊ አታቋርጪ ያገረደየኩሽ አሁን ለምሳሌ አንቺን ማንንም አያከምሽ ባይ ዘ ዌይ አንቺ ሞቲቭን ሞቲቭ አድርገሽው ሳይካትሪስቱን አሳብደሽ ያራኒ በጣም ስራ ትከራከሪዋለሽ ሁላ እንደዚህ ነሽ ማን ያለው መቼ ነበር እንደዛ አይደለም አሁን ለምሳሌ ብዙ ነገሮች መፍትሄ ተገኝቶላቸዋል ምናምን ነው አንድ ሐሳቤን አስጨርሽ ሞቲቭ የሚያረጉት ሰው ጥያቄን እየጠየቁሽ ጥያቄን ነው ማንመልሽ የኔን ሐሳብ ጨርሳ ይጠፋብኛል ምን ነበር እኔ ያልኩሽ ያለሁት ሳይካትሪስቶች ኤቭሪ ነገርሽን ሲሰሙሽ ባንድ አያናዝሽ ቀስ እያሉ ለምን ትረስት እንድታረጋቸው ሶ ኤቭሪ ነገሩ ሚስጥርሽ ማንንም የማያውቀው እነሱ ጋር ነው ኪፕ የሚደረግ ሶ እያመንሽ ስትመጪ ምን ይሆናል ማታወጫቸው ህመሞች በቃ ኤቭሪ ነገሮች ህመሞች እያወራሽ ስትመጪ ምን ሴፍ እየሆንሽ በማልቀስም ይወጣልሻል ሶ እነዚህ ይከታተሉሻል ሰላም ያረጉሻል ኤክሰርሳይሶች ይሰጡሻል ይሄንን ሞክሪ ይሉሻል ገብቶሻል የተለያዩ ሞቲቭ ላይ ስትመጪ ግን ከሆኑ ሰዎች ጋር ትሰበሰቢያለሽ ያ ሰው በጣም ያወራል የሚገራርም ቃላት ይናገራል የሱን የላይፍ ኤክስፒሪየንስ ይነግርሻል የሱን ነው የሚነግርሽ ገባሽ ከዛ ደግሞ የሰማቸውን ተናገሪያለሽ የሰማቸውን የሰዎችን እንትን ይለያያል አንዳንዴ በመድረክ ማየው ተሰብስበሽ ነው እንትን የምትይው አንዳንዴ ደግሞ እሱ ብቻ ሞቲቭ አድርጎሽ ስቴጅ ትልቅ ስቴጅ ይሰጥና ሞቲቭ አድርጎ በነጮችም ይወጣሉ እዛ ጋር ባይዘው የተቀየርሽ ያጣሽውን ነገር ያገኘሽ አንቺን ነው የሚነካሽ ሁሉም ሰው ሲነካ በጣም ግን ስትወጪ ለሞመንት ከዛ በኋላ የራሱ ላይፍሽ ላይ ነው የምትመለሹ ለምን ብዙ ማውራት የምትፈልጊዋል ተነስተሽ ህዝቡ ፊት የተጨቁ የሆነ በጣም ከባድ ሚስጥር የሆነ ነገር በዛ ሞቲቬሽን መሀል ውስጥ አትወሪ ደግሞ የወሬ ሞቀታ የሚባል ነገር አለ ሞቅ ብሎሽ ሄደሽ ዝርክፍ አድርገሽ ለምሳሌ አሁን አንድ ሶሻል ሚዲያ ላይ ዝም ብለን የምናውቃት ልጅ ምንም የሌላት ልጅ የሆነ ሰዓት ሞቲቭ ታደርግ ድንገት መኪና ገዝታ ድንገት ሌክዠሪ ቤት ውስጥ እየኖረች የሚገራረም ሜካፕ የሚገራረም ሂውማን ሄር የተቀባሽ መጣች ከዛ ምንም ያለችው ነገር የለም ለብዙ ጊዜያቶች አይደል ሰው ደግሞ ሰን ላይክ አረጋት ፎሎ አረጋት ከዛ ተመቸችው ምናምን ከዛ የሆነ ሰዓት ትመጣለች እኔ ብዙ ነገር ስትራግል አድርጌ ዛሬ በሴትነቴ ይሄንን እንትን አድርጌ በዚህ አልፌ ምናምን ሪሊ አሁን ሰው ሞቲቭ ታደርግሻለች በምን ሲቹዌሽን ኦፍ ኮርስ ሰው ሞቲቭ ታደርጋለች ሰው ያምናታል ግን ውስጡ የተሳሳተ ነገር አለው አንዳንዱ ገባሽ ያ አይደለም ነው ሚስጥሩ መተሽ ታዲያ ሮንግ በሆነ መንገድ ያገኘሽውን ብርት ያለሽ እንዴ ለምሳሌ ቅምጥ ብትሆኚ ወር ደግሞ ሀብታም ከሆነ ያን ነገር ይገዛልሽ እኔ ሀብታም ነው ይገዛልኝ አይሉም ግን ከኑሮሽ ከሆነ ተናገሪ ምን ችግር አለ ነው ሶሻል ሚዲያ ላይ በተለይ ፎሎወር ካለሽ ታዋቂ ከሆንሽ ኖባዲ ሴይስ ሰው ልጅ ያመነበትን ላይፍ ሲኖር ሰው ያወጣልሻል ጭራሽ አንቺን ሚስጥር ይልሻል ሲልሽ ደግሞ ጭራሽ ተሸፋፍኛለሽ እንጂ ያቺ ሴት በዚህ ያለፈች ሴት ለምሳሌ አሁን አይደለችም ትልቁ ችግር የሚጀምረው እኔ በእንደዛ ልክ አልፌ መጥቼ እናንተን ሞቲቭ ሳደርግ ነው በቃ ትልቁ ችግር ግን ችግሩ ታዲያ ሞቲቭ የሚደረጉ ሰዎች እኮ አይደሉም እኮ እነዛ ናቸው ስለዚህ በምን ሞራል ነው መጥቼ እንደው አፈር ፈጥጬ እንጨት ፈልጬ ምናምን ብዬ ማወራው በምን አይነት ሞራል ያ እኔ ሰው ላይ መጫወት ነው ብዬ ነው ማስተው በነገራችን ላይ አንዳንድ በቃ ክፍታፍ የሆነ ሰው አለ ማለት በቃ ህልሙን ይሄ ምኞቱን እንደዚህ ሆኜ ይገርማችኋል እንደዚህ በቃ ያውን ደራሲዎች ይሆናሉ የሚባለው ፎጣጣል አድርገው ምናምን እስኪብርቶ ይዘው ምናምን እንደሚባለው አለ አይደለ እንደዛ በቃ የሆነ እኔ እንደዚህ ሆኜ ነው ያለፍኩት እንደዚህ ሆኜ ነው ምናምን ገባሽ ምኞታቸውን የሚነግሩሻል ያልሆኑትንም ሀብታም ሳይሆንም ሀብታም ነን እንደሚሉት ሰዎች ማለት አንዳንዱ ደግሞ ያላሳለፈው መጥቶ ይነግርሻል ስለዚህ እነዛ ሰዎች ሲነግሩሽ ካልኩ ማለት አታስቢውም ወይ አታመጣጣኙም ወይ በጣም ብዙ አሁን ብዙ
ቅጽበታዊ ነገር እኮ ነው። ብዙ ልጆች ብዙ ተመልካች ማለት ነው የሚሸወደው። እንደኔ እንደራሴ አሁን ብትጠይቁኝ የሆነ አለማገናዘብ ነው ብዬ ነው የማስበው። አንድ ሰው መጥቶ ወይም አንድ ልጅ መጥቶ ሞቲቭ ስታረጋችሁ የምታዩት ነገር አለ። ገባሽ አይደል? ሪያሊቲ የሚባል ነገር አለ። አሁን ለምሳሌ አንድ ሴት መጥታ በቃ እንደዚህ ነው ያልፋል ሲጀምር ለከፋው ሰው ያልፋል አይባልም። በጣም ነውር ነው፣ ብልግና ነው። ያልፋል ኧረ እባክሽ አንቺ ሲያልፍልሽ ነው አልወደውምልሽ። እኔም ላይ ህመም ስላለው የሆነ ነገር በጣም ዲፕሬሽን ውስጥ ማጣት ውስጥ ችግር ውስጥ ሆነሽ በጣም በሚያስጠላ የላይፍ ሲቹዌሽን ውስጥ ሆነሽ ኧረ ያልፋል ምን ሆነሽ ነው ምናምን ስትበይ ከዛ ደግሞ እንዴ አንቺ እሱን ታያለሽ የእንትናን ብታይ ተብሎ ችግር ማወዳደር እኔም ለራሴ አንቺም ለራሴ በሰዎች ምሳሌ አትስጡኝ ይላሉ ታውቂያለሽ። ለምሳሌ እኔ አጥቼ ወይ ደግሞ ልብስ እኮ እየለበስኩ ነው ሜቢ የምበለው እኮ ነው እንዴ ከሌ እኮ የሚለብሰው አስፈልግ ይለኛል። ለሱ ነው የሚከብደው እንዴ እሱ ከሌ ያለበሰው ሰውዬ መጥቶ ለኔ ሁሉም ሰው በጣም አያሟላልኝም አይደል እንዴ በቦታውሽ ነው የምትሆኚው። ለምሳሌ እኔ 3 ጣቴ ሲቆረጥ እግሩ የተቆረጠውን ሲሄዱ ይጠቁሙኛል። ልትጽናኝ ይሄ በህይወትሽ ውስጥ የተጻፈ መጀመሪያ ከዛ ስሜት የተጻፈልሽን ነው ሁሉም ሴት የተጻፈለት ነው የሚኖረው። ገባኝ። ግን ለምንድን ነው በዛ ሰው እኔ ህመም ላይ ነው ይሄ ለኔ ህመም ነው በቂ ነው ያልፋል ከማለታቸው በፊት ከዛ ስሜት እስክትወጪ የተወሰነ ትንሽ ስሜትሽ እስኪረጋጋ መጠበቅ አለባቸው። አሁን የሆነ ነገር ነው አይዞሽ ያልፋል ያው ማለት ያጋጥማል ያልፋል ምን አንቺ እንደውም ፈጣሪና መስኪኝ እንትን ምን ሳላመሰግን ቀርቼ እኮ አይደለም። ግን ሰው ስትሆኚ ግን ምን ማለት ነው ያለበት ያሰው በቃ የሆነ መስማት ከቻለ ያለሽበትን ነገር ይሰማሻል። እሺ ከዛ ምንድነው የምታማሪው ዝም ብለሽ ትፈልሻለሽ አይዞሽ ያልፋል ማለት ሰው እኮ ስንት ነገር ያሳልፍ የለ እንዴ ምናምን ሳይሆን ማለት ያለበት ማድመጥ። ያ ሰው ግን እኮ ጥሩ ነው ብሎ እንደዛ የሚልከልሽ ለሱማ ጥሩ ነው፣ ግን ለአንቺ ስሜት ደግሞ አይጠቅምሽም። ከቻለ ያድምጥሽ፣ ችግር ነው የሚጨምርብሽ። ሰምቶሽ አንዳንዴ መተንፈስ በራሱ ጥሩ ስለሆነ ከቻለ ያድምጥሽ፣ ካልቻለ ግን አይዞሽ ያልፋል በቃ ይሄ። ከዛ ደግሞ ከስርሽ ደግሞ ብዙ ሰው ይቀየራል። አንቺ ቁጭ ብለሽ ማይቀየር የምትዩ ሰው የት ይደርሳል ማትዩ ሰው በሆነ ሾርት ከት ወይ ደግሞ ድንገት ይቀየራል። ሰው አንቺ ምንድነው የምትሆኚ ይዘን ማለት አስፈልግ በቃ ይሄው ከነሱ እንኳን እንደዚህ አይደለም እንዴ እኔ ምን ሆኜ ነው ምን ሰራሽ ሰው የሚሰማሽ ሰው ከሌለ ገና ልታውሪ ስቴጂ ገና አይደለሽ እንዴ ደግሞ ምን አይተሽ አንቺ ምናምን ትባያለሽ። መቀየር ማለት ግን በቃ ይሄ ከንትን ጋር ነው ሰደው ከሆነ ሰው እኔ አሁን የምወዳቸው ማደንቃቸው ብዙ አክተሮች ከዛ ደግሞ ካርዳሽያን ካይሊን በጣም ነው የምወዳት። ግን እሷን ስለምወዳት እሷ የምትከተለው ላይፍ ስታይል ካልተከተልኩኝ ህይወቴ አትሩማ ምንድነው የከላምተሽ ተከታያለሽ። እሱማ በጣም ከባድ ነው። ግን ኢትዮጵያ ዝም አንቺ ደግሞ በጣም አበዛሽ። አሁን ካርዳሽያንን አሳየሽኝ እኮ አየዋቸው ላይፋቸው እነሱ ግን ሞቲቭ አላረጉሽም? አረጉኝም ይቅርታ አድርግልኝ። ጭራሽ ላይፌን ነው የምጠላው። እንድጠላውም ደግሞ አንቺ ነሽ ያልሽኝ። አሁን ካርዳሽያን እና እኔም ስንሞት እዛ ሲወል ወይ ገነት ነው የምንገናኝ አልሽኝ። ሶ ትርጉም የላት አይ ነው። ግን አሁን ከሷ ጋር እነሱ ሞቲቭ እያደረጉሽ አይደለም፣ የራሳቸውን ላይፍ ነው የሚያሳዩሽ። ገባኝ። ግን እኔ አሁን ከሷ ጋር ራሴን ካወዳደርኩና ራሴ እዚህ ምድር ላይ ታዲያ ምን ጠቅማለሁ ካልኩኝ ችግሩ የሷ የካይሊ ያንቺ ነው እንጂ ላይክ በመጠንሽ ነው አትሊስት መሆን ያለበት። በመጠንሽ ግን ወደታለሁ እኔ ሞቲቭ አላደረግሽም ከሷ እንዴ አራተኝ ምንድነው ሞቲቭ ማንቺ ምንሽ ሞቲቭ ያደርጋል እንዴ ማለት እንዴት እኔ ጥንካሬ ያልሆንሽም ጥንካሬሽ ተስፋሽ እንትን ስትይ ሞቲቭ አላደረግሽም ሲደብርሽ እንጂ ስታጭ መኪና ስታጭ ኢትስ ኦኬ ነገ ይኖረናል ብዬሻል። ብቻ ከባድ ነው ማለት ያየነው ሁሉ ለኛ ይጠቅመናል ማለት አይደለም። የመከረን ሁሉ ልክ ነው ማለት አይደለም። ወዳጃችን አይደለም። አዎ ስለዚህ የገቢ ምንጫችሁ ለምሳሌ ገቢ ምንጮቼ ከሆናችሁ መክራችኋለሁ ማለት ነው። ገባሽ? በቃ ቢዝነሳቸው እስከሆነ ድረስ እኔ ጠዋት ስነሳ ሁሌ በሚገርም ብቃት በሚገርም ስሜት ምናምን ሰው ልጅ እኮ ይደክማል። መነሳት የማይፈልጉበት ከአልጋቸው ቀን ሊኖር ይችላል። ተነስተው የሚያለቅሱበት የሰው የዚህ ምድር ላይ የሚኖር ሰዎች ትራስ አፍ ቢኖረውና መናገር ቢችል ስንት ነገር ያወራል። ምክንያቱም ብዙ ሰው አልጋው ላይ ራሱ ላይ ነው የሚያለቅሰው። ደግሞ ኬት ነው ያባው ነው ይሄ እውነታ ነው። አንቺ እኮ ብዙ ነገር ስለማታውቂ እኮ አይገባሽም። ታብቲ ሰላክ ሁሉ ነገር መስማት አንዳንዴ እኮ ታስደንቅኛለሽ። ግን
አንዳንድ የሆነ እናቶች ውስጥ ሻሉ እንዴ ተረትና ብዙ ቦታ ነኝና አየ እውነት ነው በቃ ይሄ ሙሉ እንትን እኔ ግን ስለ እውነት ስነግርሽ አሁን ሞቲቭ የሚያደርግ ሰው ጋር ሄጄ በስነ ስርዓት ቁጭ ብዬ ምናምን አይደለ እኔ ላይፍ ነው ሞቲቭ ያደረገኝ እውነት ለማለት ሰዎች ናቸው እኮ ያለፈው ታሪክ ነው እኔ ነኝ እንደራሴ ነው እንደኔ ነው የተናገረው እኔም እንደኔ ነው እንደናንተ ልሄድ ትችላለህ ወደ ጥቅስ ስመጣ ደግሞ በጣም በጥቅስ አሁን እኔ የሆነ ሰው እንደዚህ ሆኛለሁ ምናምን የሆነ ነገር ስለው እንትን ጥቅስ ላይ በቤተክርስቲያን አይደለም ያልኩት ይሄ ጥቅስ ሰዎች የሚጽፉ ጥቅሶች አሉ አይደል ምንድነው አሁን ህይወትና ታክሲ አይሞላ ምናምን እንደሚባሉ ብቻ የሆነ አሉ አሁን ላይ ላላስታውሳቸው ይችላሉ ግን በጣም ነው የምናደደው የማይመስል ነገር ነው በቃ ገባሽ ነገር የሚበላው አጥቼ አሁን ዛሬ እየመከርሽ ነው እኔ ነገር ነው የሚያሳስበኝ ያንን የምበላውን ነገር የማገኝበት ወይ ካልነገርሽኝ በስነ ስርዓት ገባሽ ላይክ አት ሊስት አሁን ሞቲቭ ከሚያደርገኝ ይልቅ እኔ አሁን ለምሳሌ ምግብ ከሆነ ችግሬ እንትና ምግብ ቤት ሄደሽ ቡሌ ይሰጣል ጥሩ ነው ቡሌያቸው ብሎ የሚጠቁመኝ ሰው አት ሊስት አገሽ ሞቲቭ አርም ያ እኮ ባቀምሽ ግን ላይክ አት ሊስት ታስታግሻለሽ ያ የገባው ሰው ስላገኘሽ እኮ ነው አይሻ በቃ ይሄ ነው መጣሽ ምልጭ አለ ሞቲቭ ማለት አንቺ ያለሽበት ህይወት ውስጥ ያንን የገባው ሰው እኩል ስታገኝ ሞቲቭ ያደርግሻል በቃ አለቀ ምናምን እንደዛ ሲሆን ነው ግን አሁን የሆነ ሀብታም የሆነ ሰውዬ ላይፉ ተቀይሮና አንቺ ድሮ ይርበኝ ነበር የሚል አይ ዶንት ኬር ታዲያ አሁን ጎሪ ራበኝ አንተ ከዓመት በፊት ነው ራበኝ እኔ አሁን ከደቂቃ በፊት አዎ ብቻ ኤኒዌይስ ያው እኛ ሀሳብ የምንገልጸው እንደራሳችን ነው ሶ ሞቲቭ የሚያረጉ ሰዎች ሞቲቬሽናል ስፒከሮች እነሱም ግን ማለት ነው የኦልሬዲ ነገር ቢያስቡበት ጥሩም አሉ መጥፎም አሉ አዎ ግን ቢያስቡበት ይሄ ፕሮግራም ካዩት እዚህ ላይ የሚሰሩ ሰዎች በተለይ ወጣቱ ላይ የሚሰሩ የትምህርት ደረጃቸው አሪፍ ነው ተናግሮ የማሳመን ችሎታቸው አይተነዋል ጥበብ ነው በቃ ሰው ተናግሮ የማሳመን የሰው ቁስል በነገራችን ላይ ሰው ልጅ ሞቲቭ የምታደርግ ቁስሉን ስትነቂ ነው እኔ ቁስሌን ካነቀሽ ልሰራ አይሻለሁ ቁስሌን ድምት ስታረጊ ሁሉ ወይ ያለቀስ አይሻለሁ ግን ለቁስሌ በፍቴ ሰጥሽኝ እንጂ አልሰጥሽም መጀመሪያማ ድምት ታረግሻለሁ ማለት ቁስልሽ እየታከመ እንዲመስልሽ መጀመሪያ በደንብ አድርጌ ጥቅጥቅ ሳረግሽ ያመመሽ ስለሚመጣ በቃ ጊዜ ትሰጭኛለሽ ቦታ ትሰጭኛለሽ ያኔ ነው ማስታገሻ ሰጥሻለሁ ለዛ ነው ከፊው ስለዚህ ጊዜያዊ ማስታገሻ ይሆንና እኔ ደግሞ መዳኛውን ስጧቸው እንደኔ የምለው መዳኛው ይሻላል ከማስታገሻው ምክንያቱም ዛሬ ማስታገሻው ውጪ ሄጄ ነገ ላይ ቤቴ ቁስሉ መምጣቱ ስለማይቀር እውነት ነው አንዳንዴ ሞቲቭ የማይደረጉ ላይፎች አሉ በቃ ብዬ ማምናቸው ማለት እነሱ ስላረጉ ብቻ የማይሆኑ ላይፎች አሉ ሶ ብዙ ጊዜ በሞቲቬሽን ሰው ጊዜውን ይፈጃል አንዳንድ ሰው ብቻ ያ ይሆንልኛል እሱ ያለኝ የመከረኝ ልክ ነው መታገስ አለብኝ ያለ ጭራሽ ሌላ ዲፕሬሽን ውስጥ የሚገቡ ሰዎች በጣም ብዙ አሁን ራስ ማጥፋት እኮ በጣም በስቶ ሶሻል ሚዲያ ላይ በቃ ራሴ ላጠፋ ነው ምናምን ኮሜንት ላይ እንዴ እስካሁን አለ እንዴ ብሎ ጻፍ ተደርሷል ገባሽ ያ የሆነው ምንድነው አቅልለን ስላየ ነው አሁን ይሄን ሰው ራሴ ላጠፋ ነው በቃ ሁሉም ነገር መሮኛል ያለን ሰው ያልፋል አይዞህ ነገ የተሻለ ቀን ነው ነገ እንደዚህ ይሆናል ላይሆንም ይችላል ነው የሚለኝ ላይሆንም ይችላል በቃ አንተ ስላለፈልን ያልፍልኛል እንዴ ቢያልፍብኝስ ቢለኝ ምንድነው መመልስለት ብቻ ያንዱ ሲስተም ላንዱ ይሆናል ማለት አይደለም ያው አንዳንድ ሰው ጆሮ ነው የሚፈልገው አንዳንድ ሰው መታቀፍ ይፈልጋል አንዳንድ ሰው ማልቀስ ይፈልጋል አንዳንድ ሰው ይፈልጋል አንዳንድ ሰው የተከዳ ነው በሰው የተከዳን ሰው በራሱ ነገሮችን ማለፍ የሚፈልግ ሰው አለ መመከር የማይፈልግ ሰው ስለዚህ እንትናቸው ማየት መጀመሪያ እንዴት ነው የመጡት ለምንድን ነው የመጡት የሚለው ትንሽ ኢንተርቪው መጀመሪያ ሲመዘገቡም ሆነ ለመሰልጠን ሲመጡ ትንሽ ኢንተርቪው አድርጋችሁ እንደ ቤተሰብ አውርታችሁ ምናምን ከዛ ካሉበት ደረጃ ጋር ካሉበት የችግር ሁኔታ ጋር ቢኖረው ነው ተመሳሳይ ከሆኑ ሰዎች ጋር አንድ ላይ ሁለት ቀን የሶስት ቀን ኮርስ አይወስዱ ባይሆን በደንብ አይደለም እኮ ግን ደግሞ ያ ሰው አንድ ዳራሽ ኢኮኖሚ አይደለም የሚያነቃቀው ሰው እውነት የሚያነቃቃ ሰው እኮ ኢቭን ሳይኮሎጂ እኮ ያውቃል አይደል እንዴ የነዛ ሰዎች ስሜት እኮ ያውቃል አይደል እንደነሱ እንትን ሰው ማንበብ መቻል አለባቸው እዛ ውስጥ ካሉ ሰዎች በጣም ተጎርቶ ሞቲቭ ላይሆን የሚችል ሰው መጥቶ ኢቭን ካየው ያን ሰው ለብቻ ትሪት ማድረግ መቻል አለበት ገባሽ ወይዎችን ማወቅ አለባቸው ለማንኛውም ያው እኛ ሐሳብ የሰጠነው እኔም እንደኔ ነው አንቺ እንደራሴ ነው ስለዚህ እኛ የነበረንን ሐሳብ
በዚህ መንገድ አስቀምጠናል። ጥሩም ነው መጥፎም ነው እያልን ነው። ከሚያስተምሩት ሰዎች ቢስተካከል ብለን እንደራሳችን አላቸው። ያም ደግሞ ማለት ፕሮፌሽናል ይሆናሉ። ድንገት ደግሞ ላይፍ በደንብ እንደኔ ደግሞ የማናገር ችሎታ ስላላቸው ብቻ ገባ ብለው እንግዲህ ሰራ ከዛ ደግሞ ሞቲቭ የምንሆን ሰዎች ደግሞ የምንቀበለውና ማንቀበለው መለየት መቻል አለብን። ሁሉ ነገር ዛሬኛ ሀሳባችን ይሄ ነው። አሁን ደግሞ ወደ እናንተ የቀረውን እንደለመድ ነው እንሰጣችኋለን። በዚህ ላይ ያላችሁን ሀሳብ እስቲ ንገሩ፣ ጻፉልን። ሞቲቭ መደረግ ጥሩ ነው ወይ ትላላችሁ? ወይስ አሁን እየተደረገ ያለው ልክ አይደለም? እንዲህ ቢደረግ የትኛው ነው ጥሩ መንገዱ የሚለው ነገር እንደራሳችሁ ደግሞ ያላችሁን ሀሳብና ጻፉልን። እና እናንተ ደግሞ አወያዩን፣ እኛ አወያይተናችኋል፣ ተወያዩበት። እና ደግሞ እንትንም እንደዚህ አይነት ኮርሶች የወሰዳችሁ የተጠቀማችሁበትን እና ደግሞ ወስዳችሁ ደግሞ ያልተጠቀማችሁም ካላችሁ እስቲ የራሳችሁን ከልምድ እኔ እንደዚህ ነው ብላችሁ የምትሉትን ያው አዲስ እንደዚህ ኮርስ መውሰድ ለሚፈልጉ ወይ ደግሞ እስቲ እውቀቱም ለሌላቸው ለእኛም ስለሚጠቅመን ኮመንት ላይ ያላችሁን ያሳለፋችሁትን ጻፉልንና እርስ በርስም እዛ ማየት የሚፈልጉም ሰዎች አሉ። እኛም እንማማርበታለን። እንግዲህ እስካሁን የነበረ ፕሮግራም ይህን ይመስል ነበረ። አብራችሁ ስለነበራችሁ አሁን ቅድም ማን የጀመረው? አብራችሁ ቅድም የጀመረችው ሰው ናት። ስለዚህ እኔ ነኝ የምዘጋው። አብራችሁን ስለነበራችሁ በጣም እናመሰግናለን። ጨረስን። ጥጥኝ ሳምንት በሌላ ሀሳብ በሌላ ወግ እስክንገናኝ ድረስ እንወዳችኋለን። ቻው። እንደኔ